ያላችሁበት አብዛኛው ስኬታችሁም ሆነ ውድቀታችሁ የትናንትናው ውሳኔያችሁ ውጤት፣ ትናንትና የዘራችሁትን ነው አሁን እየኖራችሁ ያላችሁ። ነገር ግን አልረፈደም። ነጋችሁን ለማስተካከል አሁንም ዘራችሁን ማስተካከል ትችላላችሁ። አሁን ባላችሁበት አይነት ህይወት መቀጠል የማትፈልጉ ከሆነ ዛሬ የምትዘሩትን ዘር ቀይሩና ነጋችሁን ቀይሩ። እግዚአብሔር ምርጫ ሰጥቶናል፣ ወይም ነፃ ፈቃድን ሰጥቶናል። ህይወትንም ሞትንም ከፊት ለፊታችን አሳይቶ አንዱን እንድንመርጥ የምርጫን አቅም ሰጥቶናል ማለት ነው። በወሰንነው ውሳኔ ላይ እግዚአብሔር እንዲረዳን እንጸልያለን። ያንን ውሳኔ እግዚአብሔር ከግብ እንድናደርሰው ይረዳናል ማለት ነው። ዛሬ ሁለት ነገሮችን እጸልይላችኋለሁ። የመጀመሪያው ትክክለኛ ውሳኔ መወሰን እንድትችሉ፣ ትክክለኛውን ሰው ማግባት እንድትችሉ፣ ትክክለኛው አገር ላይ መኖር እንድትችሉ፣ ትክክለኛውን ስራ መርጣችሁ መስራት እንድትችሉ፣ ትክክለኛ ትምህርት፣ ትክክለኛ የህይወት አቅጣጫ፣ ትክክለኛ አገልግሎትን መምረጥ እንድትችሉ እግዚአብሔር እንዲረዳችሁ ጸልያለሁ። ሁለተኛ ደግሞ በወሰናችኋቸው ማንኛውም መልካም ውሳኔ ላይ እግዚአብሔር እንዲረዳችሁ ጸልያለሁ። በጌታ በኢየሱስ ስም የእግዚአብሔር ጸጋ ይብዛላችሁ። በናዝሬቱ በጌታ በኢየሱስ ስም እግዚአብሔር አይኖቻችሁን ከፍቶ ትክክለኛ ምርጫ፣ ትክክለኛ ውሳኔ እንድትወስኑ በመንፈሱ ያግዛችሁ።